ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ለየት ባለ ቪዲዮ መጥቻለሁ ማለት ነው። ቪዲዮ ምንድነው? ዩቲዩብ አከፋፈት ስቴፑን ወይም ፕሮሰሱን የማታውቁ ካላችሁ መክፈት እየፈልጋችሁ ግን እንዴት መክፈት እንዳለባችሁ የማታውቁ ልጆች ካላችሁ በውስጥ ልታወሩ ትችላላችሁ። አከፋፈቱን እንዴት መክፈት እንዳለባችሁ ላሳያችሁ እችላለሁ። ወይም ቪዲዮ ሰርቼ ግልጽ በሆነ አገላለጽ ቪዲዮ ሰርቼ ቴሌግራም ላይ ልለቅላችሁ እችላለሁ። ከዚህ በፊትም በቻናሌ ስላከፋፈቱ ስቴፕ ወይም ስላከፋፈቱ ፕሮሰስ ቪዲዮ ሰርቼ ለቅቄያለሁ በዚህ ዩቲዩብ ቻናል ማለት ነው። እዛ ጋርም እየገባችሁ ማግኘት ትችላላችሁ። ከዛ ውጭ ግልጽ በሆነ እና ስፔሲፊክ በሆነ መልኩ መረጃውን ቪዲዮ ሰርቼ ልለቅላችሁ እችላለሁ እና በውስጥ ልታወሩ ትችላላችሁ። በተለይ ልታስቡበት የሚገባ ነገር ቢኖር ጊዜው የቴክኖሎጂ እንደሆነ በጣም ማሰብ አለባችሁ ማለት ነው። የዩቲዩብ ቻናል ወይም የቲክቶክ ቻናል እያሳደጋችሁ ተከፋይ መሆን ትችላላችሁ። በዶላርም ሊሆን ይችላል፣ በሀገራችን ከረንሲም ተከፋይ ልትሆኑ ትችላላችሁ ማለት ነው። ስለዚህ በዋነኝነት ጊዜው የሶሻል ሚዲያ እንደሆነ ልትረዱ ይገባል። ስማርት ስልክ ኖሯችሁ ምንም የዩቲዩብ ቻናል ወይም የቲክቶክ ቻናል ግሮ እያደረጋችሁ ካልሆነ በጣም ተሸውዳችኋል ማለት ነው ጋይስ። ምክንያቱም ስማርት ፎናችን ልንጠቀምበት የሚገባ ነገር እንጂ ሰው ልንጠቅምበት የሚገባ ነገር ብቻ መሆን የለበትም። ያለምንም ጥቅም ቲክቶክ ገብተን ስክሮል ስናደርግ ከምንውል የቲክቶክ ቻናል በራሳችን ከፍተን ኮንተንት ክሬት እያደረግን ቪዲዮ ቲክቶክ ላይ አፕሎድ እያደረግን ቻናሉን ማሳደግ መቻል አለብን ማለት ነው። ከዛ በተጨማሪ ደግሞ አሁን እንዳልኳችሁ ዩቲዩብ ቻናል ከፍተን ረጅም ቪዲዮዎችም ሊሆኑ ይችላሉ፣ አጫጭር ቪዲዮዎችም ሊሆኑ ይችላሉ ፖስት እያደረግን ቻናሉን ማሳደግ አለብን ማለት ነው። ስለዚህ ጊዜው የሶሻል ሚዲያ ጊዜ እንደመሆኑ መጠን ልንሰራበት ይገባል ማለት ነው። አትሊስት ዛሬውኑ ቻናል ብንከፍት የቲክቶክም ሆነ የዩቲዩብ ቻናል ከፍተን በቀን በቀን ተውትና በሳምንት 3 ቪዲዮ ቲክቶክም ሊሆን ይችላል ዩቲዩብ ቻናል ላይም ሊሆን ይችላል ኮንተንት ክሬት እያደረግን ፖስት የምናደርግ ከሆነ ከአንድ አመት በኋላ ይሄ ቻናል አድጎ ሰዎችን አትራክት አድርጎ ብዙ ኦዲየንሶችን ሊያፈራ ስለሚችል መስራት አለብን ማለት ነው። በሁሉም እንግዲህ ጥቅሙን ሁላችንም እናውቃለን። ሁለቱም ኦዲየንስን አትራክት አድርጎ ከያዘልን ራሳችንን የቻለ የራሳችን የሚሆን ሚዲያ ፈጠርን ማለት ነው። ዜን ከዛ በኋላ ደግሞ ማስታወቂያ ልንሰራበት እንችላለን ማለት ነው። ድርጅቶች ኦዲየንሳችንን አይተው ማስታወቂያ ስሩልን ብለው ሊያሰሩን ይችላሉ ማለት ነው። ከዛ በተጨማሪ ደግሞ ዩቲዩብ በራሱ ካምፓኒው በዶላር ተከፋይ ሊያደርገን ይችላል ማለት ነው። በተለይ ደግሞ የካምፓስ ተማሪዎች ካላችሁ ዩኒቨርሲቲ ተማሪዎች እዛ ጋር ብዙ ነገሮችን ክሬት እያደረጋችሁ ብዙ ኮንተንቶችን ክሬት እያደረጋችሁ አፕሎድ ብታረጉ ብዙ አትራክት ማድረግ ትችላላችሁ ማለት ነው። ብዙ ኦዲየንሶችን ልታፈሩ ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ አረብ ሀገር ያላችሁ እህት ወንድሞቻችን ከስራችሁ ጎን ለጎን ያለውን ነገር በህይወታችሁ የሚያጋጥማችሁን ነገር ቪዲዮ እየሰራችሁ ከሳምንት 3 ቀንም ሊሆን ይችላል በቀንም ሊሆን ይችላል ቪዲዮ እየሰራችሁ አፕሎድ ብታደርጉ ብዙ ሰዎችን አትራክት አድርጋችሁ የራሳችሁን ሚዲያ ክሬት ልታደርጉ ትችላላችሁ ማለት ነው። ቅድም እንዳልኳችሁ እንግዲህ የሚዲያ ጥቅም ብዙ ጥቅም አለው። ብዙ ማለቴ የሰው ኃይል ሰውን ሃንድል አድርጎ መያዝ በራሱ ትልቅ ሪሶርስ ነው። ስለዚህ የዩቲዩብ ቻናል መክፈት የማትችሉ ሰዎች ካላችሁ በውስጥ አናግሩኝ፣ በፈቃደኝነት አግዛችኋለሁ ማለት ነው። መክፈት የምትችሉ ሰዎች ደግሞ ከፍታችሁ ቅድም እንዳልኳችሁ ኮንተንት ክሬት እያደረጋችሁ አፕሎድ አድርጋችሁ ከአንድ አመት በኋላ ጥሩ የሆነ ገቢ ምንጭ ያለው ሚዲያ ፈጠራችሁ ማለት ነው። አይ ሆፕ ከዚህ ቪዲዮ ብዙ እንደተማራችሁ ተስፋ አድርጋለሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። መልካም ቀን ለሁላችሁ ተመኘሁ።